አንተ ከብት ምናምን ትጠብቃለህ ወይኔ አይሻል እኔ ከብት ጠባቂ ጓደኛ ደግሞ ጎበዝ ከሆነ ያው እርሻ ምናምን ያርሳል ጎበዝ ከሆነ እንዳንተ ከሆነ የላሞቹን ምንድነው የአህያ ፋንዲሽ ነው የሚባል ፋንዲያ ምን ልጅ ነው ጥሪ በጣም አሪፍ ልጅ በጣም ተጫዋች አንድ በጣም ቆንጂዬ ሁለት በጣም ሳቂታ ሶስት እኔ ሐሳብ ይልቀኝ ነው እንወዳቸዋለን እስኪ እንወዳቸው ባይስን እንወዳቸዋለን ኢትዮጵያ ለዘላለም ትኑር ድምጿ ያምራላ የሆነ ዘፈን ማንጎራጓር አለበት ቤተሰብ አንጎራጉር የምትል እስኪ ነው የልጅነት ባሌ ነበር የቃቃ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁልኝ? ሁሉ ሰላም? ኧረ እንደው ምንድነው ቤተሰብ ቀዝቀዝ ብላችኋል ትንሽ ነው። ሰሞኑን ደግሞ ተናፍቃችኋል። እኔም ጠፋ ብያለሁኝ አውቃለሁኝ። እንደው ዛሬ ምንድነው ብቻህን ፓንዳ ምናምን ትሉኛላችሁ። ያው እርግጠኛ ነኝና ያው ዛሬ እናንተን አዲስ እንግዳለኝ ማስተዋወቃችሁ እንግዳለኝና ለመታወቅ ዝግጁ ናችሁ? ግን በመጀመሪያ ምንድነው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ዛሬ ማናት ምንድናት ማን ነው የምታስተዋውቀን የሚለውን ደግሞ እነግራችኋለሁ ማለት ነው። ያው ዛሬ ማሂት ባላለች እሷ ማለት ለኔ በጣም ትልቅ በደንብ ተዋውቁልኝ የምሬ ነው የምነግራችሁና ምን መሰላችሁ በልጅነቴ ምናምን ስንሯሯጥ ምናምን ሙሽራ ነበርኩኝና ሁሌ ላግባው ነበር የምትለኝና ያው እስኪ ዛሬ ጠርቻታለሁኝ እየመጣች ነው የመጣችውም ያው ከገጠር ነው እዛ አይደለም ያደግነውና እዚህ ነበረ ደሴኛ ሰፈር ነበረች ምናምን ነገር እዛ ትንሽ ለቫኬሽን ነገር ሂዳ ቆይታ መታለች እና ካላገኘሁሽ ምናምን ብያታለሁኝ ማለት ነው። እና እየመጣች ነው ቤተሰብ ያው ሳቂታ ናት በጣም ተጫዋች ናት ሲበዛ ለሰው ሐሳቢ ምስኪን ደረባባ እና ቤተሰብ ምን መሰላችሁ በሌላ ነገር እንዳታዩት ቤስት እህቴ ናት እሷ ማለትና በደንብ አድርጋችሁ ተዋውቁልኝ እርግጠኛ ነኝ ደግሞ ተወዳታላችሁ ብዬ አስባለሁ። እንዴ ኬታ መጣት ምናምን እንዳትልዩ ቻግባት ምናምን ድጌ ምናምን እንዳትለው አደራና ቤተሰብ እየመጣች ነው እያየዋት ነው። እስኪ እንቀበላታ እንደው አናስቺ ነው ነኝማ ወይዋ የኔ እናት ማንሽ ሁሉ ሰላም አለሁልሽ። እንዴ አረ ምንድነው ቤተሰብ ዛሬ ዩቲዩብ ፋሚሊዎቼ ጋር ነው አብሬ የመጣሁልሽ። ደህና ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። እንደው ካላስተዋወቅከኝ ማናት ምናምን እያሉ ነበርና ለዛ ልጅት የመጣሁትና እንዴት ነሽ ሊማይ? ደህና ነኝ። እንዴት ነህ? አረ ምንድነው ረዛዝመሻል ባይ ደረሰችብኝ እኮ እና ምንድነው ቤተሰብ ሐሳብ ይልቀየርን ያው ነው ምን ትላላችሁ? ያው ሳቂታ ናት እንደምትያት እንደበፊቱ ናት። እስኪ ቁጭ እንበለረ እንደው አቁሚ እንደው አንቺ እና ቤተሰብ ራሷን ታስተዋውቅ እምትሉ እስኪ ማይ ራስሽን አስተዋውቂያችሁ የኔ ውድና የተከበሩ ቤተሰቦቼ ናቸውና ራስሽን የተወለድሽበትን ቦታ ያው እኔ ሆስፒታል ነው ታውቂያለሽ። ያው እኔም ሆስፒታል ማህደር ባላለው ያው የደሴ ልጅ ነኝ። ጥሌ ጋር አብሮ አደግነን ከልጅነታችን ጀምሮ አንድ ላይ ነው ያደግነው። ያው የልጅነት ባሌ ነበር የቃቃ እና በጣም ረባሽ ነበር ባይዘው ማይ በጣም ረባሽ ነበር። ኧረ አይደለም ምንም አንተ ነበርክ እኔ አይደለም አኒ ሲጀመር ጸባይ ኤኤ ነበር ያው እኔ የሆነ ነገር ቁጭ ብለን ስናወራ በጣም ትስቅ ነበረ ምናምን እና በሷ ምክንያት እንደተሳቀው አንተ እያወራህ ነው ናውጣ ምናምን እየተባልኩ ወላጅ ደግሞ የሷም ቤተሰቦች ነበር ይዤ የሚሄደው የኔ ቤተሰቦች አርድ ነበሩና ማይኒጂ ቤተሰቦቿን ይዤ ነበር የሚሄደው። ድምጿ ያምራላ የሆነ ዘፈን ማንጎራጓር አለበት ቤተሰብ አንጎራጉር የምትሉ እስኪ የሆነ በጣም ድምጿ የሚያምረውና በፊት የሆነ ቦታ ሂደን ቁጭ ብለን ምናምን ሊዘፈኑሽ ነበሩና እስኪ አስታውሽኝ የሆነ ዘፈን አይ ብኛላ
ይቅርብኝ። አልዘፍንም። ሌላ ጊዜ ብቻችንን ስንሆን ዘፍንልሃለሁ ይሻላል። ኧረ ቤተሰብ ከነሱ የምደብቀው ነገር የለ። የሆነ የምታስታውሽው እኔ በጣም ማስታውሰው ዘፈን ነበርና ያን ዘፈን ተስፋልኝ ካሉ ሌላ ቪዲዮ እንሰራለን። አሁን ግን አልዘፍንም። የምር ነው የምልሽ። ደግሞ ይላሉ ቤተሰብ አትሉ ይላሉ። የምር እርግጠኛ ነኝ አይሉ። ድምጽ ያምራል ቤተሰብ። በዚህ ድምጽማ ሳንሰማ እንሄድምና ተዘፍንልኝ ነበር። አሁን ጎርምኗል መሰለኝ። ጎረመሰች ትላለች። ጉርምስና ላይ ስለሆነ ምን አልተዘጋጀሁበትም ነው። አልተዘጋጀሁም። ተዘጋጅቼ በሌላ ቪዲዮ እንሰራለን። ኧረ ማሂ ኧረ ታይ ያችን እኔ በምንድን ነው አንቺ የምታስታውሽኝ? እስቲ እሱ ሲወዛወዛ በጣም ዳንሰኛ ነው። በነገራችን በጣም ይደንሳል። ቤተሰብ አንድ ላይ ነው እየዘፈንኩኝ እሱ እየደነሳል። ሌላ ቪዲዮ እንሰራለን። እሷ ተስፋና አሁን እኔ ልዳንስ ቤተሰብ እንላለን። አይ በሌላ ቪዲዮ አይሻልም? አሁን አልተዘጋጀንም። ተዘጋጅተን በሌላ ቪዲዮ ፈታ እናረጋቸዋለን። እናትቆጭ የኔ እናት አዘፍንላችኋለሁ። አይቀርም። የምር ነው የምላችሁ። ስላንቺ ምናምን ንገሪያቸው። ምን አይነት ልጅ ነው ጥሪ? በጣም አሪፍ ልጅ፣ በጣም ተጫዋች፣ 1 በጣም ቆንጂዬ፣ 2 በጣም ሳቂታ፣ 3 እኔ ሐሳብ ይልቀየር ነው እና ቤተሰብ ያው በዚህ አጋጣሚ ማሂ ለራሱ በጣም ሳቂታና በጣም ተጫዋች ልጅ ናት። ባይዘዌ በጣም አስተዋይ ልጅ ናት እና ለኔ ደግሞ ላይክ በጣም መካሪ ስጠፋ ጠፋ ምናምን የምትል እህት ናትና በጣም ቆንጆ ናት። ባይዘዌ በዚህ አጋጣሚ ፋሚሊ እንዴት ነው ቤተሰብ ማዘር የሆነ ቀን መተሽ ታስታውሻለሽ? ቤት ምናምን መተሽ እኔ በፊት ማዘር ሳማት ስትልም አሁን ግባ ሰው መጣል ቤተሰብና ተጠራርተን ምናምን ያገኘዋት ዛሬና ልጅነታችን ጊዜያችንን በጣም እምወደው ጊዜ ነበር። ብንመለስ ብላ ደስ ይለኝ ወደታች ልጅነታችን ጎበዝ ነበረችና የቤት ስራ ምናምን ተሰጥቶ ምናምን ቤት ምናምን ሰራርታ እሷ ነበረች የምትሰጥልኝ ምናምን። እኔ በጣም ረባሽ ነኝ። ሰነፍ ተማሪም ነበር። በዚህ አጋጣሚ በጣም አታዋርጂ ታይ ያው ትምህርት ላይ ልክ ናት። ያው ትምህርት ብዙ ምን ያርለውም ግማሂ እኔ በጣም ጎበዝ ተማሪ ደግሞ አጋጣሚ ሆኖ ጎበዝ ነኝ በጭራሽ ነው የማይለው። ማሂ ምን እንደሆነ አላውቅም ጎበዝ ነኝ ብላለችና ምንድነው ማሂ ገጠር የገባሽበት ምክንያት እና ደግሞ ይዘሽኝ እንድትይ ይፈልጋሉ። እንሄዳለን። ደስ ችግር የለውም አታስብ። ያው ደስ ባለ ጊዜ እንሄዳለን። ታሳያቸዋለህ። ለቤተሰቦችም እንሄዳለን። ታስይዘሽኝ ይሄዳል። ምን አለ እዛ ብንሄድ ምን አለ? እስኪ ምን ታሳይኛለሽ? እኔ የምር ነው የምልሽ ገጠር የሚባል ቦታ ሂጂ ምናምን አድሬ አላውቅም። እንደዚህ አብሶ ይሄ ወንዝ ምናምን ያለበት ቦታ ይሄ ጸጥ ያለ ጫካ ሜዳ ማንም የሌለበት ሜዳ ላይ ምናምን መባረክ ነው ያማረኝ። ያው እዛ እንደዚህ ነው። አሁን እንዳልከው አይነት ቦታ ነው እዛ ያለው ቦታ። የምር እንደዛ አይነት ቦታ ነው። እዛ ያው ቤተሰብ አለኝና ቤተሰቦቼ ጋር ነው እዛ ሄድኩት። ያው ትንሽ እረፍት ምናምን ለማድረግ ያው ታውቃለህ። ደስ ይላል እኮ ደስ ይላል በጣም ከምታስቡት በላይ እና ጥሌን ይዤ ሄዳለሁ። እና እንዴት ነው እኔ ማረስ እችላለሁኝ? ጭራሽ ኧረ አንታችንም ብታሳይኝ አንቺ ምን አሁን ይሄ በተራራ የላሞቹን ምንድነው የአህያ ፋንድሽ ነው የሚባለው? ፋንድያ ታውቃለች። የአህያ ፋንድያ ማለት ምን ነው? ቤተሰብ እኔ አላውቅም። ጉንፋን ይዞኝ ነው ይቅርታ። ይኸው አለቀቀኝም ምን እንደሆነ አላውቅም። ማይ እንዳላስይዝ ትናስባለችኝ የምር ሳቅ በዛ መሰለኝ። እና ምንድነው እዛ ቢያንስ መጥቼ ምናምን ለሳምንት ምናምን ነው ማረፍ የምፈልገውና ምን አለ ማለት ለየት የሚያደርገው እናንተ ሀገር ላይ ወይም አንቺ የርሽበት ሀገር ላይ ምን ለየት የሚያደርግ ቆንጆ ነገር አለ? ያው እዚህ ከተማ ነው እዛ ገጠር እንደመሆኑ ያው ብዙ የሚለዩት ነገሮች አሉ። ያው እዛ ከብቶቹ በቃ ደስ ይላል ብቻ እዛ ያው ስለማታውቀው አንተ አሳያለሁ ደግሞ በደንብ ወስደሽ ምናምን አንዳንድ ቦታዎች እርሻ ቦታዎች ምናምን ይኖራሉ። በቃ አለ በደንብ ነው ያለው። አሳያለሁ በደንብ አድርጌ ትጅል ጠብቀሽ ታውቂያለሽ? ይያሳል
የምር እያሳለኝ ቤተሰብ ምን ላድርግ ጉንፋን ነው ወስደሽ ምናምን እኔ በግ መጠበቅ ይሄ ቁንጣ ምናምን እንደውም የሆነ ጓደኛ አለ ዲቭ የሚባልና በጣም ረባሽ ነው ብታዩ መቁነጥነጥ ስራው ምናምን አረ ልነግርሽ አልችልም በቃ እሱን ይዘሽ ሄደሽ እዛ እንደውም እረኛ ብታረጊልኝ እኔ ደስ ነው የሚለኝ አረ እሱ ብቻ አይደለም አንተ እኔንም አዎ አንድ ላይ ወስጄ ምን የስራ ዘርፍ እስኪ ስጭን እኔን አሁን እዛ ብመጣ ምን መስራት ይችላል ዲቭ ቢመጣ ምን መስራት ይችላል ያ አንተ ከብት ምናምን ትጠብቃለህ ወይኔ አይሻል እኔ ከብት ጠባቂ ጓደኛ ደግሞ ጎበዝ ከሆነ ያው እርሻ ምናምን ያርሳል ጎበዝ ከሆነ እንዳንተ ከሆነ ግን አይሆንም ጭራሽ ዲቭ እርሻ አራሽ ያው ታስተዋውቀኝና ይኸውና የሚሆን ከሆነ አራሽ ነው ማለት ነው ተገለ አራሽ ምናምን እኮ ስትሆኝ እኮ የሆነ እንትኑን መልመድ አለብሽ እና ለትንሽ ጊዜ ይለምዳል ከተመቻችሁ ከሳምንት በላይ ትቆያላችሁ ኧረ እሱ መሪ ምናምን ላይ ነው ጎበዝ የምር እርሻ ምናምን አሁን ምናምን እንዴ ነው ውሃ ምናምን አለ ወንዝ ምናምን አለ በደንብ ነው ያለው ደስ ይላል ብቻ በጣም ለዛ ነው አንቺ እንደዚህ ያማረብሽ ምንድነው አየሩ ተስማምቶሻል ለምን ምንድነው ሚስጥሩ እዛ ሬት ምናምን ትቀበል ቤትሽ ላይ ምናምን ሬት ምንም አልቀባም እዛ አየሩ ሲጀመር ይስማማል ለማንኛውም አይነት ሰው የምርሽ ነው ሜካፕ አሁን አልተቀባሽ ምንም አልተቀባም እርግጠኛ ነሽ እስኪ እዚህ ጋር ብቻ ሌላ አይ ተቀብታለች ቤተሰብ ግን እንዴ ነው ምንም የለም እግዚአብሔር ምንም አለ እንዴ እስኪ ኧረ ተይ እዚህ ጋር ምንም ነገር ቤተሰብ አረገፈ ማይ ምንድነው ታይ አረገፈ የምሪ ምንም ነገር አልተቀባውም ይው ለማናደር ነው አውቄ ነው ኧረ ማይ እንደዚህ ምንም አልቀባም እንደዚህ ቆንጆ ናትና የእናንተ ግን የት ነው ማለት ከደሴ ራቅ ይላል ይወጣል ትንሽ ነው ከደሴ አንድ የ6 ሰዓት የ7 ሰዓት መንገድ በፈታሪስ የ6 በእግር ነው 2 አይ 4 ሰዓት ምናምን በእንትን በመኪና 2 ሰዓት ምናምን በእግር ትጓዛለህ ደግሞ አንተ ጎበዝ እግር መንገድ ላይ በፊት ላይ ስፖርት ምናምን ስንሰራ ትዝ ይልሃል ሩጫ ምናምን ስትሮጥ እንዴ በጣም ጎበዝ ነበር ታሪ ስለሆንኩ ነው በጣም ነበር ምሮጦ ነው ቤተሰብ ውሻ ምናምን ውሻ ትፈራለች በጣም ነው ውሻ የምትፈራው ለምን እንደሆነ አለ ውሻ ያስፈራል በጣም ነው የሚያስፈራው እንደ ውሻ የምፈራው ነገር የለም ጭራሽ እግዚአብሔር እንዴት ለምንድን ነው የምትፈሪው እዛ የለም እንደ ውሻ ያው ብዙ አለ ግን ብዙም የለም እኔ አልቀርብም ወደ ውሾቹም ካየውም እንደምደነግጥ ታውቃለህ ውሻ አልቀርብም አልወድ እቺን ነገር ያዙልኝ ቤተሰብ ውሻ ካገኘው ለውሻ እኔ ምንድን ነበር የምፈራው እኔ ኧረ እኔ ማንንም አንተ ነኝ ብቻ ነበር የምፈራው አዎ በፊት በጣም ነበር የምፈራት በጣም ተቆጪ ነበርች እያልኳችሁ ቤተሰብና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ምንድነው ማሂ ግን እያበረታቱኝ አይደለም ምንድነው እስኪ የሆነ ነገር በይልኝ ወንድምሽን እንደዚህ ወሬ ያበረታቱኝ ነገር ይልኝ ምንድነው 20 ሺህ ራቀኝ የምር ቤተሰብ በዚህ ቪዲዮ ቢያንስ እንኳን 20 ሺህ ካስገባችሁኝ የምር ነው የምላችሁ ገጠር ላይ ሂጂ ማሂ ጋር የሆነ ነገር ሰርፕራይዝ አለ የምሪን ነው የምላችሁ አይ አም ፕሮሚስ ሶፊት ቃል ገባለሁ ቤተሰብ እንግዲህ 20 ሺህ ከታየልን ከታየ አይደለም 20 ሺህ ማ ታይቷል ቤተሰብ ይሄ ቪዲዮ አልታየም ይሄ ቪዲዮ ይታይቷል እና እኔ ያለሁት አሁን ሰብስክራይብ ስንት መሰለሽ 12000 ሰብስክራይብ ነኝ ያለሁት ዩቲዩብ ላይ ማለት ነው 20 ሺህ ካስገቡኝ አም ፕሮሚስ መጥቼ የሚገርም ነገር ገጠር ላይ ምን ታያቸዋለህ ያስገቡኝ ወይስ ምንድነው ሰርፕራይዝ ወቅቶሻል ምንድነው አዎ በደንብ ነው ይጓጓት ያስገቡሃል ደግሞ እርግጠኛ ነኝ እንግዲህ ቤተሰብ አደራ አታሳፍሩኝም እርግጠኛ ነኝ አስገቡን 20 ሺህ አንድ ላይ ደንገጠር ቪዲዮ እንለቅላችኋለን ሰርፕራይዙንም እኔ እየጠበቅኩ ስለሆነ ካሁን አጓጓይ በጣም ምን አስብሽ እንደዚህ ስልሽ የምር ያው ሂዳ ምናምን ስለማታውቅ ያው የምር አይታችሁት እናንተ ማታውቁን ነገር እሷ ለራሱ አይታው ማታውቀው ነገር ነው ገጠር ላይ ማሳያት የምር ነው የምላችሁ እና በቅሎ ምናምን ይሄ ሰርፕራይዝ አረጋታለሁ ቤት አም ፕሮሚስ እና እርግጠኛ ነኝ ያረጋዋል ጥሌ እርግጠኛ ነኝ እንደምታረጋው ግን ደግሞ ምን ቤተሰብ ካላስገቡን እኮ ትርጉም በእነሱም በጣም ነው የምተማመነው አታሳፍሩኝም እርግጠኛ ነኝ የምርሽ ነው አዎ በደንብ እርግጠኛ ነኝ
እንዳታሳፍ። አሁን እኮ ነው ተዋወቅሻቸው። እንዴት እርግጠኛ ልትሆኝ ይችላል? እርግጠኛ ነኝ እኔን አይተው ዝም እንደማይሉ። ቤተሰብ ለሷ ስትሉ ይሄንን የዩቲዩብ ቻናል አዲስ አበባ ያላችሁ ውጭም ያላችሁ ይሄን ሼር እያደረጋችሁ ቲክቶክም ላይ እየቆራረጣችሁ እየለቀቃችሁ 20 ሺህ ከገባ የምር ነው የምላችሁ ፍላይታችን ወዲህ ነው ወደ ገጠር እና የምታያቸው ነገር ካለ ምናምን ስለኔ ምናምን የምታያቸው ነገር አለ። ያው ጥሌ አስቸጋሪ ልጅ ነው እናንተም እንደሚያስቸግራችሁ እርግጠኛ ነኝ። ካሁን በኋላ ያው እኔም እዚህ ስላለው እየተጋገዝን አሪፍ ስራ እንለቅላችኋለን። አረ ተቆጪ ማሂ፣ እኔ በቃ ስረብሽ ምናምን ማሂናት የምትቆጣኝና በደንብ ነው የምትቆጣላችሁ በደንብ ነበረ። አሁን ግን የሆነ ነገር የማስቸግረው ነገር ካለ የቲክቶክ ስምሽ ማን ነበር የሚለው? ማሂ ዳዊት አጌን ማሂ ዳዊት ነው የሚለውና የቲክቶክ አካውንቷ ገብታችሁ ፎሎ እያደረጋችሁ እኔ ሳጠፋ ላይክ ለሷ መናገር ትችላላችሁ ማለት ነው። ትችላላችሁ ነው ያስተካክላል ሁሉንም ነገር ልቆንጥጠኛለች እና ማሂ በጣም ነው የምወዳት በጣም ነው የማከብራት። ስለተተዋወቃችሁ ደስ ብሎኛል። በቀጣይ ቪዲዮ ይሄንን ዩቲዩብ ቻናል ደግሜ ያልነግራችሁ ቼክ አድርጉ፣ ሰብስክራይብ አድርጉን። በቀጣይ ቪዲዮ እስከምንገናኝ እንወዳችኋለን። እስኪ እንወዳችሁ ባይስን እንወዳችኋለን። ኢትዮጵያ ለዘላለም ትኑር።